አጥፍታል አሉ ትልቅ ጥፋት አጥፍታል ላጠፋው ጥፋት ደግሞ ማካካሻ እንዲሆን እዚሁ ገበያ ላውጥቼ እሸጣለሁ አሉ ረሱል ሰለላሁ ያኒ መስጂድ ላይ የሚሸናን ሰው ሽንቱን እንዲጨርስ አደረጉ አለይሂ ሰላቱ ወሰለም አንድ ሰው ላም ታመልጠዋለች ላሙ ስታመልጠው ስትፈረጥጥበት ላሙን ለማያዝ ያዙልኝ እያለ ሲጮህ ሰው ሁሉ ያዟት ሲል ላሟ ከመቀረብ ይልቅ እየደነገጠች ድምጹ እየረበሻት ትሮጣለች ትልቅ እንዳልነው የነብዩ ሰለላሁ የህይወት መስመር እኛ ላይ በተለይ አኽላቂያት የሆነው የስነ ምግባር መገለጫቸው በእኛ ህይወት ውስጥ ጥሎ የሚያልፈው ነገር ሰራሃ በድር ምናልባት በግልጽ ስንመለከተው ህይወታችን ምን ላይ መገንባትና ምን ላይ ተነስተን ነጃህ መውጣት እንደምንችል ፍሬም ሰርቶልን ይሄዳል መስመር አስቀምጦልን ይሄዳልና ዛሬ ሰው እየተባላ ያለበትን ተጨባጭ ያየን ነው ጦር እየተማዘዘ ያለበትን ሐዋል እየተመለከተን ነው ለትንሽ ለሚፈጠሩ ችግሮች አረቦች የሚሉት ነገር አለ መብደኡ ሐርብ ከላም ይላሉ የጦርነት መጀመሪያው ንግግር ነው ያኒ ሱብሃንአላህ አይደለም ተያይዘ አይደለም ተነካክተ ተወራውራ አይደለም እንዲህ ሆነህ እንኳን ፍቅሩ አለ ያ ረሱል አሚን ሰለላሁ ይሄ ዛሃር ላይ የተፈጠረው ነገር በባህሪው ግልዛ ነበረው ቁጡ ነው ኃይል አለው የገጠር ሰው ነው ትንሽ ነገር ያስቆጣዋል አይቀርበው ምክንያቱም ባህሪው አንተ ለዚህ ነው እኮ ነብዩ ሰለላሁ ቅድም የቀራው አያት ላይ አላህ Subhanahu Wa Ta'ala ወለው ኩንተ ፈዘን ገሊዘን ቀልብ ያኒ ቁጡ ገረጭራጫ የሆነ ባህሪ ቢኖር ሰው አይቀርብህም ሰው ሊቀርብህ የሚችልበት ያንተን ለስላሴ አይቶ ነው ያንተን መልካም ነገር ተመልክቶ ነውና መተው ከጀርባው ነበር ያነቆት ገበያ ላይ ይባላል ያዙት አቀፉት እንዲህ አርገው ያዙት ለማላቀቅ ሞከረ እሱ ባህሪው ነው ማነህ ልቀቅ ምናምን ይያለ መታገል ጀመረ ሱብሃንአላህ ያኒ ነብዩ ሰለላሁ ደግሞ አውቀው አነቅ አርገው ያዙት የነብዩ ቁዋ ይታወቃል ኃይላቸው ብርቱ ነበርና ያዙት ነብዩን ቁዋ ፈቶ ወጣት ለቀቁት ዞር ብሎ ሳይ ነብዩ ናቸው ሰለላሁ ዐለይሂ ወሰለም ያ ረሱላህ አንተን አላወኩም ነበር አላቸው ዛላ አጥፍታል አሉ ትልቅ ጥፋት አጥፍታል ላጠፋው ጥፋት ደግሞ ማካካሻ እንዲሆን እዚሁ ገበያ ላውጥቼ እሸጣለሁ አሉ ረሱል ሰለላሁ ይሄንን ሲናገሩት ምን ነበር ያለ ያ ሰሃባ ረዲየላሁ ዐን ምስኪን መየሽተሪ هذا العبد ብለው ሲወጡ ረሱላህ ሰለላሁ ዐለይሂ ወሰለም ያ ረሱላህ ለወጀተኒ ካሲደን እርካሽ ነኝ አላቸው ገዢ አታገኝም አላቸው እኔ ባህሪ መጥፎ ስለሆነ ሰው ምን ላረግለት ይገዛሃል ይሄንን ሲላቸው ነብዩ የሚገርም ነገር ነበር ይጣሉበት ወላኪነከ ኢንደላህ ጋሊን ያ ዛሃር ነገር ግን ወቀው አላህ ዘንድ ውድ ነህ አሉት ሱብሃንአላህ ሰው ምን አይነት ስሜት ነው ከዚህ በኋላ ሊያደርበት የሚችለው ምን አይነት ክብር ነው በዚህ በራሱ ማንነት ላይ የሚሰማው በሰው ልጅ ላይ እየፈጠርክ ያለው ያሳደክለት ያለው ማዕናዊና ይሄ ሁሉቅ ይሄ ሙዓመላ በሰዎች ሐያት ውስጥ የምትፈጥራቸው የስነ ምግባር መገለጫዎች ሰው አንተን ሰው እስልምናን ሰው ያስከውን መብዳ ያስከውን መስመርና ያስከውን አቋም እንዲወዱት እንዲያፈቅሩት እንዲከጅሉትና እንዲያስቡት ያኒ የሚያደርግበት የነብዩ ሰለላሁ ታሪክ አስተዋወስከኝ والله ረሱል ሰለላሁ ዐለይሂ ወሰለም አኽላቅ መቼም ቢወራም የሚያልቅ አይደለም ሐለቃው ቀርቶ ፕሮግራሞቹ በአጠቃላይ ያበቁንም ወደ 16 እንደዛ ቢሆን አዕራቢዩ شنا شنتون مسجد لاي سبحان الله مسجد النبوي لاي صلى الله عليه وسلم شنتون شنانا ሌሎች ሰሃቦች ሊመቱትና ሊያቋርጡት ሲሄዱ ተውት ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም ይጨርስ ነው ያሉት አለይሂ ሰላቱ ወሰለም መስጂድ ላይ ሱብሃንአላህ ጠጠር ላይ ያኒ ያኔ የነበረው መስጂድ አሸዋ ነው ጠጠር ነው ይጨርሳሉ ረሱል ሰለላሁ ዐለይሂ ወሰለም اللهم صل وسلم على سيدنا ያኒ መስጂድ ላይ የሚሸናን ሰው ሽንቱን እንዲጨርስ አደረጉ አለይሂ ሰላቱ ወሰለም መጨረሻ ምንድነው ያሉት በቃ አንድ ባልዲ ውሃ አምጡና ድፉበት አሉ ረሱል ሰለላሁ ዐለይሂ ወሰለም አላሁ አክበር ሰውየው በጣም ነው የተገረመው አንድ ዱዓ አድርጎ ነበር አይደል اللهم اغفر لي ومحمد ولا تغفر غيرنا احد ነበር ያ ሱብሃንአላህ እኔንና መሐመድን ብቻ ማረን ሌላ ማንንም እንዳትምር ሱብሃንአላህ ረሱል አለይሂ ሰላቱ ወሰለም ምን አላህን ሰፊውን ረህመት አጠበብከው ሱብሃንአላህ ያኒ ይህ ባህሪ ነው እነኛን ከባድ የሆኑ ያኒ እንትኖች አዕራቢዮች እምነቶች ነበሩትን ሰዎች እነሱን እንዲ ማንበርከክ የቻለ ይህ ባህሪ ነው የረሱል ሰለላሁ ዐለይሂ ወሰለም አንድ ሌላም አዕራቢ መጥቶ ያነቃቸው አዕራቢ ያለ ቡርዳ ነበረቻቸው አንዲት ካባ ነገር አለይሂ ሰላቱ ወሰለም ሚለ አንገታቸው አለይሂ ሰላቱ ወሰለም መጨረሻ ምንድነው ያላቸው ያ መሐመድ اعطيني من مال الله وليس من مال ابيك ولا امك اللهم صل وسلم يا الله ገንዘብ ከሱ ስጠኝ ከበይተል ማል
ከአባትህ ወይም ከእናትህ ገንዘብ አይደለም ጠይቅህ ነበር ያላቸው ረሱልና አለይሂ ሰላቱ ወሰለም። ረሱል አለይሂ ሰላቱ ወሰለም ቀና ብለው ፈገግ ብለው ከበይተል ማል ገንዘብ እንዲሰጠው ነበር ያዘዙለት። ተቸግሮ ነው ሰውየው ማግኘት አለበት خلاص። እንዲህ ለምን አልከኝ እንዴት በስነ ስርዓት አትጠይቅም? እዚህ ጋር ባልከው ነገር ላይ በድር ሰውየው የገጠር ሰው አራቢ መጥቶ ልክ ሲወዘውዛቸው ዑመር ሰሃባዎች ተቆጥተው ነበር፣ ሊመቱት ሁሉ ፈልገው ነበር። ደዑሁ ተውት ነበር ያሉት ረሱል። አንድ ጊዜ አንደኛውን ሰሃባ እቤታቸው ይዘውት ገቡ። ያለውን ነገር ወሰድ ብለው እቤት ሲገባ ያለው ተምር ነው፣ እቤት ሲገባ ያለው ውሃ ነው። ነብዩ ቤት ትርፍ ነገር የለ፣ ነብዩ ቤት የተጠራቀመ ገንዘብ የለ፣ የተጠራቀመ ልብስ የለ። ያናየና ሰውየው ተደስቶ ለነብዩ ምስጋናው ሊገልጽ ሲል ና ቶሎ አይደለም ውጭ ተመሰክራለህ ሰሃባዎቹ ጋር ነበር ያሉት። ሰሃባዎቻቸው ጋር ሂዶ ያንን ያየውን ነገር መደሰቱንና በነብዩ ሰለላሁ ዐለይሂ ወሰለም ያገኘውን እርካታ ሲገልጽ ነብዩ የኔና የናንተ ምሳሌ ልክ እንደ አንድ ሰው ነው ነበር ያሉት። አንድ ሰው ላም ታመልጠዋለች። ላሙ ስታመልጠው ስትፈረጥጥበት ላሙን ለመያዝ ያዙልኝ እያለ ሲጮህ ሰው ሁሉ ያዟት ሲል ላሟ ከመቅረብ ይልቅ እየደነገጠች ድምጹ እየረበሻት ትሮጣለች። ያን ጊዜ ነው ሰውየው ይገባውና ተዋት ላሜን ባህሪዋን አቃለሁ ብሎ መንከሻሸተ الارض ከመሬት ላይ ሳር ነጭቶ የምትበላ ነገር አንስቶ ለላሟ ሲያሳያት ላሟ ያቆመችው የኔና የናንተ ምሳሌ ይሄ ነው። ይህ ሰው እኔ ባልነበርኩ ከዚህ ቦታ ኃይል ተጠቅማችሁ ታወጡታላችሁ በዛው ወጥቶ ይቀር ነበር። ይሄ ሱብሃንአላህ ያነሳው ነገር ሰላቱ ወሰለም ቢአቢ ኡሚ ሌላም አንድ አዕራብ يعني ይሁዲ ነው ነብዩና አለይሂ ሰላቱ ወሰለም ብድር አበድሯቸው ነበርና ሱብሃንአላህ የተቀመጡበት ቦታ ላይ መጣና ኢነኩም ያ በኒ አብዱል በኒ ሐሺም ያ በኒ ሐሺም ኢነኩም ሙጥል يعني ሱብሃንአላህ ምታስረዝሙ ምታጉላሉ ብድር ወስዳችሁ በአግባቡ በሰዓቱ የማትመልሱ አጉላዮች ናችሁ ብሎ ሲናገራቸው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በጣም ተቆጡ። ያአላህ ና ገፍትረው ነበር የጣሉት። እንዴት ረሱላህ አለይሂ ሰላቱ ወሰለም ይህን ትናገራለህ በስርዓት ለምን አትጠይቅም ብለው ረሱላህ አለይሂ ሰላቱ ወሰለም ያ ዑመር እኔና ይህ ሰውዬ ካንተ የተሻለ ነገር ነው ምንጠብቀው ነበር ያሉት አለይሂ ሰላቱ ወሰለም። ያኒ ለኔ ብለህ ተከላከልክልኝ እሰይ ደግ አደረክ አይደለም፣ እኔና ይህ ሰው ካንተ ምንፈልገው የተሻለ ነገር ነበር። እሱም በስነ ስርዓት እንዲጠይቅ እኔም በስነ ስርዓት እንድከፍል ማድረግ ነው የነበረብህ። በል አሁንም ምንም እንኳን ቀኑ ገና ቢሆንም አለ ረሱላህ ሰለላሁ ዐለይሂ ወሰለም 3 ቀን ይቀራል ገና ቢሆንም አንተ ስላስደነገጥከው ጨምረህ ክፈለው። ጨምረህ ክፈለው ከነበረበት ከወሰዱት አንተ ኢዛዓጅ ስላደረከው ስላስደነገጥከው ተጨማሪ አድርገህ ክፈለው አሉ ረሱላህ አለይሂ ሰላቱ ወሰለም። ያ ይሁዲ ምን ነበር ያላቸው? والله يا محمد عليه الصلاة والسلام እኔ ካንተ ብዙ ነገሮችን አጥንቻለሁ፣ አንድ ነገር ብቻ ይቀረኝ ነበር፣ ሁለት ነገሮች ይቀሩኝ ነበር፣ ሁለቱንም አሁን ስላረጋገጥኩ ወደ አንተ ዲን እገባለሁ ነው ያላቸው። የመጀመሪያው ምንድነው? يسبق حلمه غضبه ቁጣውን ችሎቱ ይቀድመዋል ሱብሃንአላህ። ምን ጊዜም ከመቆጣቱ በፊት ሕልም መቻል ታጋሽነት ይህ ባህሪው ነው የሚል እኛ ጋር ተጽፏል። ሁለተኛው ደግሞ ቁጣ በጨመርክበት ቁጥር ዙልም በጨመርክ يعني ድንበር መተላለፍ ጫና በጨመርክበት ቁጥር يزداد حلما ሱብሃንአላህ ሕልሙ እየጨመረ ችሎታው እየጨመረ ነው የሚሄደው። እነዚህ ሁለቱን ነገሮች ካንተ አረጋግጫለሁ ወደ አንተ ዲን እገባለሁ ነበር ያላቸው አለይሂ ሰላቱ ወሰለም። ባህሪያቸው ነበር ዓለምን መቀየር የቻለው አለይሂ ሰላቱ ወሰለም። አው ማለት በድር እዚህ ላይ ስናነሳ ዛሬ እስልምና ላይ የሚደርሱትን የተለያዩ መከራዎችና ችግሮች እናያለን። ሙስሊም ማህበረሰብ ተገንዝቦት ሊያልፋቸው አስተካክሎት ለውጦ ሊያመጣቸው የሚችለው ነገር በምንድን ነው? ይሄንን ችግር ልንቀርፈው የምንችለው አንዱ ትልቁ የችግር መቅረፊያ መንገዳችን አኽላቃችን ነው። የኛ የስነ ምግባር መስተካከላችን ነው። ሐቂቃ ረሱሉል አሚን ሰለላሁ ዐለይሂ ወሰለም የሰዎች ልብ ከስበውበታል። ሐቂቃ ዛሬ የጠፋብን ሰውን አካሉን መምለክ እንችል ይሆናል፣ ልቡን ግን ማግኘት አንችልም። ትልቁ ስራ ደግሞ ልቡ ላይ መድረስ መቻል ነው። ልቡ ላይ መግባት የቻለ ሰው ለዚያ እኮ ነው እነዛ ሰሃባዎች ለነብዩ ሐያታቸው ለምን ሰጡ? አንገታቸውን ሲሰጡ አልተጨነቁ፣ ገንዘባቸውን ሲሰጡ አልተጨነቁ።
ቤት ንብረታቸውን ሲያጡ አልተጨነቁ ብዙ ነገር ሲያጡ አላሳሰባቸውም እነዛ ሴት ባላባት ወንድም በአንድ ማዕረካ ላይ የተገደለባት ሴት በአንድ ጦርነት ላይ ያጣች ሴት አላሳሰባትም ያ ሁሉ ነገር ግን የነብዩ ሰለላሁ ዐለይሂ ወሰለም ጉዳይ ያኒ ውስጧ ላይ ያረፈባትና የጣለው ነገር ሱብሃንአላህ ይሄ ሁሉ ነገር ፈቅድ ሲያደርጉልህ ሲሰጡ ይሄ ከውስጥ ያለ ነገር ስላለ ነው ነብዩ ሰለላሁ ዐለይሂ ወሰለም እነዛን ሰሃባዎች መምለክ የቻሉት ልባቸውን ነው አንተ መከራ ይደርስብሃል ችግር ይደራረብሃል እንዳልከው ነው ረሱሉል አሚን ሰለላሁ ዐለይሂ ወሰለም ጣኢፍ ላይ የደረሰባቸው መከራ መገለጽ የሚችል አልነበረም ነብዩ ጣኢፍ ላይ ሄደው ከችግር በኋላ የደረሱበት ቦታ ነበር የገጠማቸው ግን ውርደት ነው የገጠማቸው ስድብ ነው የገጠማቸው መደብደብ ነው አንዱ ሲያላግጥባቸው ሌላው ሲቀልድባቸው ያ መሐመድ እንደው አላህ ሰዋቶ ሰለላሁ ዐለይሂ ወሰለም አንተ ነብይ ላክ እንደው ሚልከው ሰዋጣ الله والله لو حلفت بستار كعبة ما صدقتك كعبة مجارجة على تلطفه بالتالق سلامنهم الله سو يا طال انت የሚልከው ስንት ሰዎች ይሄ ኢሃና የሰው ልጅ ሞራል ይሄ ሁሉ ነገር ነው የሚደርሰው ይሄ አላዋርደው ይሄ አልበቃቸውም ድንጋ ነበር ለዛውም ድንጋውን በህፃናት እንድትመታ አንተ اذا اردت ان تغلب رجلا فسلط عليهم الصبيان የሚሉት ነገር አለ ኢማም ገዛሊ ረህመቱላህ ዐለይሂ አንድን ሰው ልታሸንፈው ስትፈልግ ህፃን ላክበት ምንም ክብር ማያቅ የሰው ልጅ ዋጋ ቂማ የማይገባው ህፃን ልጅ ነው ምንም አንተ መሪ ሁን አንተ ዓሊም ሁን አንተ ምን ሁን አይገባውም ልጅ ነውና يعني ህፃናት የንቄት መገለጫቸው ነበር እነሱ አልነበረ የሚመቷቸው ማቁል ነበር ግን ረሱሉላህ ሰለላሁ ዐለይሂ ወሰለም የህፃናት ድንጋ ነበር የዘነበባቸው የህፃናት ድንጋ ነበር በጭንቅላታቸው ላይ ወረደባቸው ዘይድ ኢብኑ ሳቢት ረዲየላሁ ዐንሁ ዘይድ ኢብኑ ሐሪሳ ከራሳቸው ላይ ያለውን ነገር ለመከላከል ሰውነቱ እየደማ እግሩ ደም ያነጠፈ የነብዩ ሰውነት በደም እየታጠበ የነብዩ ሰለላሁ ዐለይሂ ወሰለም ፍጥነት ምን ነበር የአላህ ቁጣ እንዳይመጣ ነው በእነዚህ ሰዎች ጥፋት በእነዚህ ሰዎች በሚፈጽሙት ተግባር አላህ ይቆጣና ምን ያደርጋል እነዚህን ሰዎች ሊያጠፋ ይችላል ስለዚህ ቶሎ ብለው ወደ አላህ ነው ዘይድ ኢብኑ ሐሪሳ የሚጠብቁት ነገር አለ ከዚህ መከራ በኋላ አላህ ለምነው ይሄንን ዙልም ያለሱን ሊሆን ይሄንን መከራ ነብዩ ሰለላሁ ዐለይሂ ወሰለም ግን ጌታዬ እነዚህን ሰዎች አደራህን يعني እነዛ መላእክተል ጅባል የተራራው መላእክቶች መጥቶ እናጣብቅልህ በዚህ በክሸፈኝ በዚህ ሁለት ተራራ መካከል እናጥፋቸው ሲላቸው ጌታዬ እነዚህን ሰዎች አቆያቸው ከነሱ አብራክ የሚወለዱ ምናልባት አላህን የሚገዙ እስልምናን አውቀው ለእስልምና የሚረዱ ሰዎች ይፈጠሩ ይሆናል ይሄ ሱብሃንአላህ የዚህ አይነት ተጨባጭ የዚህ አይነት ስሜት መፍጠር አንተ ጠላትህ በዚህ አይነት መልኩ ያንገላታ ጠላት በዚህ አይነት መልኩ ያሰቃየ ጠላት በዚህ አይነት መልኩ ችግር እየፈጠረብህ አንተ ምንድነው የምታስብለት አንተ እሱን መጉዳት ባትችል የሚጎዳው አካል ይጉዳው ስራው ዋጋውን ያገኝ እኮ ሌላ ነገር ነው በድሩ በቃ ስራውን ስራ ይከፈለ صح جزاهን ይስተህን ብለህ ልትል ትችላለህ ግን ረሱል አሚን ሰለላሁ ዐለይሂ ወሰለም ይሄን ነበር የሚተጠቀሙት የሚያደርጓቸው ለሚደርግባቸው ኢሳአ እንዳልከው ህልሙ እየጨመረ ይመጣል የሚችሉት ነገር እየተጨመረ ይመጣል ዛሬ እኔ ትንሽ ነገር ተነክቼ እንዴት ነው የሚችለው ክብሬ ተደፈረ ገንዘቤ ተነካ ሀያቴ ላይ ሆነ ነገር ከተፈጠረ የምንድን ነው ይረሳል ሁሉ ነገር የምን መብደዕ ነው ሐቄን ማስከበር እንዲህ እኮ ነው እንላለን ሱብሃንአላህ እንዲህ ተደርጎብኝ ነው አንድ ሰው አንድ ታሪክ ይነግረኝ ነበር ስለ ህልም ነው ስለ መቻልና በጣም ሐሊም ነው ሲባል ይሰማል ሌላ ሰውየው በጣም ሐሊም እንደሆነ በቃ ምንም ነገር ቢደረግ ይችላል ሲባል ሰማና ከበረሃ እንጨት ተሸክሞ እየመጣ ሰዓት ጫረበት እዛው ላይ ተሸከመበት ላይ እንጨቱን ያቀጣጥልበታል በክብሪት እና ሰውየው እንጨቱን ወርውሮ ሊተናነቀው ሲመጣ አረኔ እኮ ሐሊም ነህ ሲባል በጣም ትችላለህ ሲባል ሰምቼ ነው አሉ ሰውየው ምን ነበር ያለው እና ራሴ ላይ የተሸከምኩትን እንጨት ያቀጣጠልክ ነው እንዴት ትችላለህ የምትለኝ ያለው ታዲያ ሰዎች መጣው ድንበር አልፈው ተላልፈውባቸው ሲችሉ ነው እንጂ ካልተነካማ ሁሉም ሰው ሐሊም ነው አሉ يعني እኛው አሁን ችግሩ ሲደርስ ነው የምትታወቀው ሲደርስ እኛ ላይ መጥቶብን ምን ያክል እንችላለን ሁላችንም ራሳችንን መጠየቅ ያለብን ነገር ነው والله አቡበክር እዚህ ፕሮግራም ላይ ሐቂቃ እንደው ከተመልካቾቻችን የበለጠ እኛ ምን እንጠቀም ይመስለኛል ኢንሻአላህ የመጀመሪያ ተጠቃሚዎች يعني ምን እናገረውን ነገር ኢንሻአላህ በህይወታችን እኛም ተጥቢቅ ለማድረግ ተግባራዊ ለማድረግ ጥረት እናደርጋለን ወንድሞቻችን እህቶቻችንም ወጣቶች ያው ይህ ወጣት ትውልድ ይሄንን የስነ ምግባር ህግ የስነ ምግባር ባህሪ ለዓለም ምናሳይ ሰዎች መሆን መቻል አለብን ኢስላም አሁን
በጣም በሚገርም መልኩ በጣም በሚያሳዝን መልኩ ኢስላም በሌላ አይነት ስዕል እየተሳለ ነው ያለውና ኢስላም ግን ይህ አይደለም። ይህ የሚዲያ ስራ ነው። እንዲህ የሳለን ሙስሊሞችን እንዲህ የሳለው ሚዲያው እንጂ እኛ እንዲህ ነን። እውነተኛ ማንነታችን ይህ ነው። የኛ ነብይ አለይሂ ሰላቱ ወሰለም እንዲህ ናቸው። የነብዩ الرحማ ናቸው። ነብዩ الأخلاق ናቸው። ኢነማ ቡዒስቱ ሊኡተምመ መካሪም الأخلاق ይህን ሚሽን ስቴትመንት ነው። የተልእኳቸውን ግብ የተልእኳቸውን ክልል ሲያስቀምጡ ዋና ዓላማ መፈክር ሲያስቀምጡ ኢነማ ቡዒስቱ ሊኡተምመ መካሪም الأخلاق መልካም ስነ ምግባር የተሟላበት ትውልድ ለመፍጠር ነው የተላኩት። የዚህ አይነት ትውልድ ለመገንባት ነው የተላኩት። والله እኔ አንድ ሐዲስ በጣም ይገርመኛል። ነብዩ አለይሂ ሰላቱ ወሰለም የቂያማ ቀን ከርሶት ቀረብ ብሎ ደረጃው ወደ እርሶት ቀረብ የሚል መቀመጫው ከርሶት ጋር የሆነ ወደ እርሶት የቀረበ ሰው ማን ነው ተብለው ተጠይቀው ነበር ሱብሃንአላህ አለይሂ ሰላቱ ወሰለም ما قال اعبدكم በጣም ዒባዳ የሚያበዛው አላሉ አለይሂ ሰላቱ ወሰለም። ለይል ቆሞ የሚያድረው አላሉ አለይሂ ሰላቱ ወሰለም። ቀን ሲጾም አላሉ ቀን ሲጾም የሚውለው አላሉ። አሕሰኑኩም አኽላቃ ሱብሃንአላህ ከባህሪ በባህሪ ከሁላችሁም የተሻለ የሆነው ከሁላችሁም የተሻለ ወደኔ ቅርብ ነው። አወክ እዚህ ጋር ማስተዋል ያለብን ነገር ያለ ይመስለኛል። ሰላት መስገድን ዝቅ ማድረጋችን አይደለም። ለይል መቆምን ዝቅ ማድረጋችን አይደለም። እነኚህ ትልልቅ ዒባዳዎች ናቸው። ውጤታቸው ግን ሁስነል ኹሉቅ የነኚህ ዒባዳዎች የነዚህ ልፋቶች የመጨረሻ ውጤት ስነ ምግባር ማማር ነው። እነዚህ ነገሮች እነዚህ ዒባዳዎች ውጤት አሳይተው ስነ ምግባር ማሳመር ከቻሉ የመጨረሻ ሽልማታቸው ወደ ነብዩ አለይሂ ሰላቱ ወሰለም ቅርብ መሆን ነው። ሱብሃንአላህ በርግጥ ሁስነል ኹሉቅ ይህ ስነ ምግባር ማማር ዒባዳ ካልታከለበት የሚቆይ ነገር አይደለም። ምክንያቱም ፍሬ ነው፣ የዒባዳ ፍሬ ነው፣ አላህን የመፍራት ፍሬ ነው። ሞራል ህሊና የተወሰነ ያክል ሊያስኬደን ይችል ይሆናል። ግን ኸውፍ አላህ ዐዘ ወጀል አላህን በመገዛት የሚገኘው ፍርሃት እንዳልከው ቅድም ቀጣይ ያደርጋል። ሁስነል ኹሉቅ ጋር ተቅዋን አቆራኝተው ተረስል አተቅወላህ ወሁስነል ኹሉቅ ተቅወላህ ወሁስነል ሱብሃንአላህ የሚወልደው ነገር መፍራትና መልካም ስነ ምግባር። በሌላም ሐዲስ ላይ አሕሰኑኩም አኽላቀን ብለውታል። አሐቡኩም ኢለየ ወአቅረበኩም ኢለየ መንዚለን ወአቅረበኩም ሚኒ መጅሊሰን የውመል ቂያማ አሐሲኑኩም አኽላቅ በጣም ከናንተ ዘንድ በጣም ተወዳጁ የበለጠ እኔ ዘንድ ደግሞ ቅርብ የሆነው ሰው ከናንተ ቤስት አኽላቅ ያለው ነው። ይህ መስፈርት ሊገኝ የሚችለው በዒባዳ ነው። ከባለፈው ፕሮግራማችን ጋር ስናገናኘው ዒባዳ ስናበዛ አኽላቃችን ይስተካከላል። ምክንያቱም አኽላቅ የዒባዳ ፍሬ ነውና። እዚህ ላይ ሁለት ገጽታ ምን ይመስለኛል ማህበረሰቡ ላይ በድር ያልከው ነገር ነው። አሁን ትልቁ የተለያየ ነገር አለ። እስልምና ሁለት ማህበረሰቡ ላይ የሚታዩ ሁለት ገጽታዎች አሉ። አንድ ጥሩ ባህሪ ያላቸው በኢባዳ ላይ ደካማ የሆኑ ሰዎች፣ እንደገና ደግሞ ኢባዳ ላይ ጠንካራ የሆኑ ሰዎች ባህሪያቸው ላይ የደከሙ የሆኑ ሰዎች አለ ማህበረሰቡ ላይ። ሁለቱንም አይነት ገጽታዎች እስልምና ይቀበላቸውም። ምክንያቱም የታዘዙበትን ዓላማ እያሟሉ አይደለም። አኽላቅ ኢባዳን መገንባት ካልቻለ ወይም ከኢባዳ መገኘት ካልቻለ ኢባዳ አኽላቅን ማስተካከል ስነ ምግባርን መለወጥ ካልቻለ ዓላማቸውን በትክክል ያኒ አላህ Subhanahu Wa Ta'ala ሶላት ላይ እንደገለጸው ምክንያቱም እነ ሶላት ተንሃን الفحشاء والمنكر ነው። ሶላት ሰዎችን ማስተካከል ካልቻለች አኽላቅን ልክ ሪያዳ ነው የሚሆኑት፣ ስፖርት ይሆናሉ። አኽላቆች ኢባዳዎች የተፈጠሩ ያ የዛ አይነት የተለመደ እንቅስቃሴ ይሆናል እና ይሄንን መገንባት ይሄንን ስነ ምግባር እንትን ማረቅ እንዳልከው አንተውን አሐሲነኩም አኽላቅን እኔ ጋር ቅርብ የሆነው ሰው የውመል ቂያማ ልክ እኔ ሱብሃንአላህ አንተ የምታስባቸው መሳፋ ርቀቶች አሉ በድር እኔ ልክ አንተ ባህሪ የተበላሸ በሄደ ቁጥር ከነብዩ እየራኩ ነው አለይሂ ሰላቱ ወሰለም። ይሄን እኮ መፍሁም الحديث ሰላቱ ወሰለም ላይ ስናየው ያኒ አንተ አኽላቂ እየወደቀ ባህሪ እየዘቀጠ በሄደ ቁጥር ርቀት ይጋፕ እየሰፋ ነው። ባህሪ እየተስተካከለ መጣ ቁጥር ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ጉርብትናዬ የነብዩ ሰለላሁ ዐለይሂ ወሰለም አብሬም አቀማማጭ መሆኔ ያኒ ሱብሃንአላህ ይሄንን ሰራሐተን እኔ እንዴት ነው እኛ ተገንዝበነው በሐያታችን ላይ
እኔ ነብዩ ጎረቤት መሆን የሚጠላ ሰው አይኖርም ኡመት መሐመድ ሰለላሁ ዐለይሂ ወሰለም ሆኖ የማይናፍቀው ሰው የለም በድሩ ይሄንን ግን ገጽታ እንዴት አድርገን ነው ማምጣት የሚችለው በተለይ ይሄ ወጣት ትውልድ እንዴት ነው ከነብዩ ሰለላሁ ዐለይሂ ወሰለም ጀርባ ሊሰባሰብ የሚችለው ነገር በጣም ወሳኝና አሳሳቢ ይመስለኛል ተቃለው ነገር ግን ሰላት ላይ ያን ያክል ነው ፈጅር ያልፈዋል ዙሁር የተለያየ ምክንያት መሽጉል የሆነ ያልፈዋል እንዲህ ያል በዒባዳ ላይ ያለን ግድፈት እንጠቅስና ነገር ግን አኽላቁ ጥሩ ነው እንላለን እንደዚሁም ደግሞ ማሻአላህ ገሌ በጣም ጥሩ ነው ዒባዳ ላይ ሁሌም አወል ሶፍ ነው የምታገኘው ግን እርሱን ማናገር ከባድ ነው ምክንያቱም ቶሎ ይቆጣል ባህሪው በጣም አስቸጋሪ ነው ስለዚህ ሰዎች ይሸሹታል እነኚህ ሁለት የሚጋጩ ነገሮች ማህበረሰባችን ውስጥ አሉና በተለይ እንደወጣት እነዚህን ሁለት ነገሮች አጣጥሞ የመሄድ ዓቢድ ግን አኽላቁ ደግሞ የተስተካከለና ያማረ ወጣት ስለመፍጠር ነበር ያነሳ አው ማለት በደር ማህበረሰቡ ላይ ያለ መጥፎ ነሞዛጅ ወይም ደግሞ መጥፎ ምሳሌ ነው መጥፎ ገጽታ ነው ብዙዎቻችን ላይ የሚታየው ነው ምክንያቱም አሁን የማህበረሰቡ ችግር ሆኗል እንደነከሌ ከመሆን መስጊድ ይቅርብን ብሎ ሰው ያሰበ ያለበት ተጨባጭ ሂጃብ እንደነከሊት ከሆነ ቢቀርብን ይሻላል ሂጃብ ለብሰዋል ሂጃብን ስርዓት ጠብቀዋል ያላህ መመሪያ ተግብረዋል ማሻአላህ ነው በዛ ላይ ግን ጎረቤቶቻቸው አዛ ሆነዋል ልጆቿን ወደሷ ቤት ለመላክ የሚፈሩ ጎረቤቶች ያሉበት ተጨባጭ ይፈጠራልና ልክ ይሄ አኽላቅ ያለው ተሳዱም ይሄ ስነ ምግባር ላይ ያለው ውድቀት ትልቅ አደጋ ነው በጣም ከባድ ነው ለዚህ ነው ረሱል አሚን ሰለላሁ ዐለይሂ ወሰለም والله لا يؤمن ይያሉ የተናገሯቸው ሐዲሶች ላይ ረሱል አሚን ሰለላሁ ዐለይሂ ወሰለም ይዛሽ ሴት ላይ ያኒ ጀነት እንዲሁ ጀነት አትገባም በጣም ከባድ መልእክቶች አስተላልፈዋል ምክንያቱም አኽላቁ ካላማረ ሰው ባህሪው ካልተስተካከለ ኢባዳው ይሄንን ገጽታ መፍጠር ካልቻለ አደጋ ነው ዛሬም ደግሞ ያለው በወጣቱ ላይ ያለው ግሩርኛ ላይ ያለው ደግሞ ሌላ መታለያ ዘዴ ያኒ እንከለም ገብተው እንዲያልሆንም እኔስ ገብቼ እኔ ጥሩ መሆን ነው ጥሩ መስራት ነው ብሎ የሚያምናቸው ነገሮች አሉ ስለምና ለእያንዳንዱ ነገር ሚዛን አድርጎለታል ያኒ ቅስት ወይም ደግሞ ፍትህ ቅድም ያነሳው ነገር አለ የስነ ምግባር ቁንጮ ተብሎ የሚገለጹባቸው ነገሮች አሉ ለምንድን ነው ፍሬም አርጋ ያቀረቡት ዑለማዎቻችን አርካን አድርገው ያመጡት በህይወት ላይ እያንዳንዱ ነገር ንዋም ስርዓት ነው ማለት ፍትሃይ ነው ሚዛን ያልተዛባበት ስርዓት ነው መሆን ያለበት አንተ አኽላቅ ዝም ብሎ በባዶ አየር ላይ የሚቀር ከሆነ ስነ ምግባር ዋጋ ቢስ ነው የሚሆነው ምክንያቱም ሸይጣን ጉሩር ውስጥ ያስገባህ ነው በራስ ያታለለኝ ነው ያለው ወይም ያታለላት ነው ያለው በዚህ በኩል ደግሞ ኢባዳ ላይ ጠንካራ ነህ ብሎ በኢባዳ እኔ እናንተን ኢባዳ ላይ ማዳከም አይችል ይሆናል ሸይጣን እኔ እናንተን ማዳከም የምንችለው በምንድነው በኢባዳ ያጠነክረናል በስነ ምግባራችን ይመታናል ያንን ምን ይሆናል ማለት ነው ማህበረሰቡ ውስጥ ሊፈጠር የሚችለውን የለውጥ እርምጃ ያስቀረዋል ሰዎች አንተን ሞዴል አድርገው እኔን ሞዴል አድርገው መሄድ ሳይሆን የሚችሉት እኔ እናንተን አስዋ የጥፋት ምሳሌዎች አድርገው ነው የሚገልጹት በመናችን በመነታችን ለዚህ ነው እስልምናችን እስልምናን በመጥፎ ገጽታ ለሰዎች ማቅረብ አደጋ ነው በተለይ ዛሬ መስጊድ ገብተን ለዲኑ ቀርበን ቅርብነን ብለን የምናስብ ሰዎች ስነ ምግባራችን ሐቂቀተን እኔ ማን ነው ሞዴል ለኔ ለቀድ ካነ ለኩም ፊ ረሱላህ ኡስወተን ሐሰና መልካም ሞዴል ተደርጎ የተቀመጠልን አላህ በቁርአን ላይ ያቀረበልን ነብያችን ሰለላሁ ዐለይሂ ወሰለም ናቸው የነብዩ ሰለላሁ ዐለይሂ ወሰለም ተከትለው የወጡት እነዛ ታላላቅ ሰሃባዎች ናቸው እንዴት ነበር ባህሪያቸው እንዴት ነበር ስነ ምግባራቸው እንዴት ነበር ሐያታቸውና ይሄንን ጋፕ ይሄንን ዛሂራ ይሄንን ትልቅ ሆነ ክፍተትና እየታየ ያለውን በጣም የተለያየ የስነ ምግባርና የኢባዳ የአምልኮተ ስርዓት መለያየት የማቀራረብ ስራ መስራት እንዳለብን ይሰማናል ለዚህ ነው ቁርአን እቅትራን ያደረገ ያቆራኘ ነው ያመጣው አላህ ቀድ አፍላህ المؤمنون الذين هم في صلاتهم خاشعون ይያለ እንዲ ቁርአን ላይ ስነ ምግባርን ከገለጸ ኢባዳን አስከትሎ ኢባዳን ከገለጸ ስነ ምግባርን አስከትሎ ነው ምክንያቱም ውጤታቸው በእነሱ ላይ የሚሽከረከር ነው አንዱ ካልተገኘ ሌላው ይጠፋል ሌላው ከጠፋ ሌላው ይቀራል ይሄ ነገር እንዲመጣ እኛ ወጣቱ ላይ ዛሬ ያለውን ገጽታ መለወጥ አለበት ዛሬ ፈሳድ አኽላቅ መበላሸት የስነ ምግባር ውድቀት በጣም በከፍተኛ ደረጃ የተንሰራፋ ያለ ነው አላህ ያዘነላቸው ካልሆኑ ከነዛ ውስጥ አላህ ያድርገንና ይሄንን እንዴት አድርገን እንግታው ዛሬ ሴቷ ሀያ ማጣቷ ወንዱ አላህን መፍራት መተው ያኒ ይሄ ሂጃብ በልቅ አስተሳሰብ ውስጥ መግባቱ የስነ ምግባር ውድቀት ተፈጠረ ማህበረሰቡ ላይ ይሄ ስነ ምግባር ጋፕ ምንም ፈጠረ ሙንከራቶች በይፋ አደባባይ ላይ እንዲፈጸሙ ጥፋቶች የሰው ልጆችን ሐያት ለአደጋ እንዲጥሉ እስከማድረግ ደረጃ ደረሱ ሁሉ ነገር ያበላሽት ሄዱ አላህ ሊገዛ አገርን ሊያለማ ትውልድ ሊቀይር የሚችለው ኃይል እየመነመነ የመጣበት አስተሳሰብ ተፈጠረ በዚህ ስነ ምግባር ዘግቷል በዚህ ህይወት እየተቀጠፈ ይሄዳል በዚህ የተለያየ ገጽታ ይመጣል ይሄ ሁሉ ምንድነው አንዱ አንዱን እየጣለ ምክንያቱም አቢድ የሆነው ሰው ከኢባዳ ያርቀዋል
አላህ ጋር ያለውን ቁርኝት ይሰብረዋል በዚህ ደግሞ ስነ ምግባሩን ያጠፋዋል አፊያውን ለአደጋ ያጋልጠዋል ሀያቱን ይሰባብረዋል እነዚህ ነገሮች ተቆራኝተው መሄድ ካልቻሉ እየተፈጠረ ያለው ጋፕ በጣም ከፍተኛና አደጋ ላይ የሚጥል ስለሆነ ወጣቱ ላይ በተለይ ይሄ መሰረታዊ የሆነ ጉዳይ ሆኖ መታየት እንዳለበት ነው የሚሰማኝ እኔ በድሮ ላይ ሁለቱ ከባድ ትስስር እንዳላቸው እናያለን ዒባዳ አኽላቅ ዒባዳችን ሲያምር ኢኽላስ ሲኖረው ሙታባዓ ሲኖረው ነብያችን አለይሂ ሰላቱ ወሰላም የተከተለና ለአላህ ተብሎ የተሰራ ሲሆን ፍሬው ባይ ዲፎልት በቃ አውቶማቲካሊ ፍሬው አኽላቃችን ያስተካክላል አኽላቃችን ያማረ ይሆናል አኽላቃችን ሲያምር ሲስተካከል ደግሞ ዒባዳ ላይ እንዘናጋ حرام ነገሮችን እንርቃለን ዒፋ ብለናል ለምሳሌ በተደጋጋሚ ያነሳው ነገር ነው ዒፋ ራስን ከመጥፎ ነገር መጠበቅ የጥብቅነት መገለጫ ጥብቅነት ነው ከርካሽ ነገር ከፍ ማለትን ይጠይቃል ሱብሃንአላህ ይህ ከፍታ ከዒባዳ እንዳንዘናጋ ያደርገናል حرام ላይ ያለ ሰው ዒባዳ ይከብደዋል በጣም وإنها لكبيرة إلا على الخاشعين ስለ ሰላትና ሰብር ሲናገር አላህ Subhanahu Wa Ta'ala በጣም ከባድ ነው ይላል አላህን ለሚፈሩ ሰዎች እንጂ አላህን ለሚፈሩ ሰዎች ቀላል ነው ሰላት መስገድ ዒባዳ ማድረግ ቀላል ነው والله እኔ እናንተ በምሳሌ እንኳን መውሰድ እንችላለን እያንዳንዳችን በራሳችን ሐያት ውስጥ ቀስ ብለን ብናስብ እስኪ የትኛው ቀን ነው ጥሩ ስነ ምግባር ኖሮኝ ከሐራም ርቄ ያሳለፍኩበት ቀንና ዒባዳ እንዴት ነው እኔጋ ቁርአን መቅራት ይገራልሃል ቀላል ነው ሰላት ይገራል ጀማዓ ሰላት አትቀርም መስጊድ ገብተህ በቃ እዚህ ጋር ያለ የባህሪ ጥሩ መሆን ዒባዳዎችን ገር ያደርጋቸዋል ዒባዳዎች እንደገና መልሰው ባህሪያችንን ጥሩ ያደርጉታል ሬንፎርስ የሚደራረግ የሚደጋገፍ ነገር እርስ በርስ የተሳሰረ ነገር ሆኖ እናየዋለን እንጂ አሁን እንዳሉት አንዳንድ አመለካከቶች ማለት ነው ኢላ መን ረሂመላህ በቃ እኔ ቅድም ያልከው ነገር አለ እገሌስ መስጂድ ያዘወተረ መች ባህሪው እንትን አለ ተስተካከለ ወይም ገሊት ሒጃቧ ኒቃብስ ያደረገች ሌላ ቦታ አይደለም እንደ ያለችው ያ ኢኽዋኒ እኛ ማለት ያለብን ነገር አለ ሁላችንም የምንገባበት ቀብር የተለያየ ነው እቺ እህት ኒቃብ አድርጋ ወይም ሒጃብ አድርጋ ስተት ላይ ያለችው እህት አላህ ዘንድ ለብቻዋ ነው የምትጠየቀው እኔ ለብቻዬ ነው የምትጠየቀው አንቺ ለብቻሽ ነው የምትጠየቀው አላህ ፊት የምንጠየቀው የተለያየ ቀብር ውስጥ ገብተን ነው አንዱ ሰው በአንዱ መጽናናት የለበትም እገሌ እንዲህ ስለሆነ እኮ ላ እኔ ሪስፖንሲቢሊቲ ያለብኝ በራሴ እኔ ማድረግ ያለብኝ ማንን ነው እኔ መሆን ያለብኝ ምንድነው የኔ ባህሪ ምንድነው መሆን ያለበት እዚህ ጋር አንድ ትልቅ ማሻአላህ ያኒ ትልቅ ዳዒ ጸሐፊ The Road to Mecca የሚል መጽሐፉ ላይ መሐመድ አሳድ ረህመቱላሂ ዐለይህ ሙስሊሞችን አጠና በረሃ ላይ ያሉ ሙስሊሞችን አጠና አረቦችን አጠና ያ የነበራችሁበት የእድገት የስነ ምግባር ልቅና የሳይንስና ቴክኖሎጂ እድገታችሁ ያ ሁሉ ነገር ለምንድነው እንደዚህ የሆነው ሙስሊሞች ለምንድነው እንደዚህ የሆናችሁት አሁን በጣም ራሱን ይጠይቅ ነበር እስኪ ሌት ሚ አስዩም አለ እኔ ሙስሊም ሆኜ እስኪ ራሴን ላስብና እስኪ ምንድነው ሊፈጠር የሚችል ህይወቴ ውስጥ ብሎ ማሰብ ጀመረ መጨረሻ ላይ በአሳምሽን ነው የገባው ሰውየው እስኪ ምንድነው ለዛውም አንድ የበረሃ ሰው አንተ ራስህ ሙስሊም ሆነ አሁን የምትፈልገውን ባህሪ ለምን ራስህ አታሟላም ነበር ያለው በቃ እኛ ጋር አጣኸው አይደል አንተ ራስህ ሁና በቃ እስላም እኮ የሁሉም ሰው ሀብት ነው በጣም የተወሰኑ ሰዎች ሀብት አይደለም የተወሰኑ ያኒ እኛ ሙስሊም ስለሆነ ወይ ወላጆቻችን ሙስሊም ስለሆኑ አይደለም ሰዎችን በዲና ባላቸው ነገር እንለካቸዋለን እንጂ ዲኑን በሰዎች አንለካበትም يعرف الرجال بالحق للحق بالرجال ሰዎች የሚታወቁት በሐቅ ነው እንጂ ሐቅ በሰዎች አይታወቅም ይህ ሰውዬ የወሰደው እርምጃ ምንድነው እኔ እስኪ ራሴን እዚህ ሐቅ ውስጥ አድርጌልኝ እኔ ራሴን ሙስሊም አድርጌ ላስብ ምን ብሎ ነው የጻፈው The Road to Mecca ላይ Islam enters me as a robber but unlike a robber it remains for good ነበር ያለው እስልምና ወደኔ ውስጥ ሲገባ ልክ እንደ ሌሊት ወንበዴ ይገባል የሌሊት ወንበዴ በር ሰብሮ ይገባል ሰው ቤት ውስጥ ግን እስላምን የሚለየው አለ
እዛው ነበር የቀረ አልወጣም በጣም ሱብሃንአላህ ዘራፊ ዘርፎ ይወጣል ኢስላም ግን እኔ ውስጥ ነው የቀረው ነው ያለው እንዲህ አይነት ፐርሰናሊቲዎችን እናያለን እኛ እዚች ልጅ ውስጥ ያየነውን ጥፋት ዳዒዎች ሊሆኑ ይችላሉ ትልልቅ እስልምና ውስጥ እንቅስቃሴ ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ የስነ ምግባር ግድፈት ስናይባቸው አንደኛ ለአላህ ብለን እንምከራቸው እነኚህን ሰዎች ሁለተኛ እኔ ይህንን ስነ ምግባር ግድፈት ከኔ ህይወት ውስጥ ኢንሻአላህ አላስገኘውም ብለን እንወስን እኛ ያየነው ሰዎች ያ ነገር እኛ ላይም እንዳይፈጠር السعيد من وعظ بغيره በሌላው ሰው የሚመከር ሰው ነው ምርጥ ሰው ማለት ሰዒድ ማለት በሌላው ሰው የሚመከር ሰው ነውና የምናያቸውን ግድፈቶች ሌሎች ላይ እኛ ላይ አመጣን ያኒ እኔስ እገሌስ እንዲህ አይደል ብለን ራሳችንን ከስነ ምግባር ህጎችና ከኢስላም ስርዓቶች ውጭ ማድረግ አይኖርብንም ለማለት ነው አዎ እዚ ላይ ባነሳው ነገር ላይ በድረ ምን አለ ትልቁ መልእክት ይመስለኛል በተለይ ወጣቱ ጋር ብዙ ነገር ይፈልግብናል ከኢስላም አንፃር አሁን ካለበት ቅድም ካልካቸው ተሽዊህ الصور الاسلام እስልምና ገጽታ ዛሬ በሳዛኝና በሚያሳፍር ረህመተ ለልዓለሚን ለዓለማት ዝነት ተደርገው የተሳሉት ነብይ ለዓለም በዝነታቸው ሰው ልጅ በፍቅራቸው የመረኩት ነብይ ዛሬ በተለያየ አይነት ገጽታ ያላወቋቸው ሰዎች ያጠፏቸው ያሉበት ነው ይሄንን ለዚህ ተጠያቂው ማን ነው እኛ ሙስሊሞች ነን ነብዩ ጋር እንዴት ብለን ነው የምንቀርበው ሰለዋቱላሂ ዐለይሂ ወሰለም ነገጧትና ይሄ ተጨባጭ በተለይ ወጣቱን ያመላክታል በተለይ ወጣቱን ያሳያል እኔ ሰዎች በእኔ ምክንያት እስልምናን እየራቁት ነው ሰዎች በእኔ ምክንያት ቁርአንን እየጠሉት ነው ሰዎች በእኔ ምክንያት ነብዩን እየጠሉ ነው ነብዩን እያወገዙ ነው እመቼ ነው ሰራሐተን እንዴት ብዬ ነው ረሱል አላህ ሰለላሁ ዐለይሂ ወሰለም ጋር መገናኘው እንዴት ብዬ ነው ነብዩ ጋር መቀርበው የሚለው ነገር ይሄ ጭንቀት በልባችሁ ውስጥ ማረፍ ሲችል የነብዩ ሰለላሁ ዐለይሂ ወሰለም አኽላቅ የኔ አኽላቅ ለመሆን ሙከራ አደርጋለሁኝ ለዚህ እኮ ነው እነዛ በነብዩ መድረሳ ውስጥ ያለፉት ሰሃባዎች አቡበከር ስዲቅን ስታስብ ነብዩን ታስባለህ ሰለላሁ ዐለይሂ ወሰለም ምክንያቱም ካነሁ በቃ ልክ ራሱ ነበር ምንድን ነበር የሚለያቸው ብለህ እስክታስብ ድረስ ግራ ይገባሃል ያ ያለፈበት ትምርት ቤት ጥሎ ያለፋባቸው ባህሪ ባለፈው ሐለቃችን ላይ ስታነሳው ነበር ደካማ ማንነቷ የማይታወቅ ሂጅር የተደረገች ባልቴት ሴት ቤት ውስጥ ገብቶ የአንዲት ባልቴት ሴትን ምግብ ማዘጋጀትና ቤቷን ማጽዳት የአንድ ፕሬዝዳንት ስራ አድርገው ነበር የቆጠሩት ሀያታቸው ሁሉ ጊዜ በራሳቸው ላይ የፈጠሩት ገጽታ ዓለምን እንዲመልኩ አደረጋቸው አኽላቃቸው ነው ስነ ምግባራቸው ነው ይሄንን ፈሳድን ሊያመጡ የስነ ምግባር ውድቀት በማህበረሰብ ውስጥ እንዲንሰራፋ ዙልምን ያኒ ሐቂቀተን የሚደሰቱበት የነበረው ነገር አለ አይደለም እንደ እነዛ ሰዎች አንዲት ነገር ስትወድቅ ናት የምትሰማቸው አንዲት ነገር ስትበላሽ ነው የሚያስጨንቃቸው ያ ማለት ተበድለናል ነው ለሰዎች የሰዎችን ሐቅ በእኛ አንገት ላይ እስካለ ድረስ ሐቅ ለሰዎች አድርሰናል ብለን አናስብም ይሄ ጭንቀት የነሱ ጭንቀት ነበርና ያ ጭንቀታቸው ደግሞ ለሰው ዘር መልካም ብርሃናቸውን ጥለው እንዲሄዱ ነበር ያደረጋቸውና ይሄ ከነብዩ ሰለላሁ ዐለይሂ ወሰለም መድረሳ ውስጥ የወጡት የነብዩ ሰለላሁ ዐለይሂ ወሰለም ስብዕና ተከትለው ያለፉት እነዛ ሰሃባዎች ልባቸው ላይ ያረፈው ነገር ቀላል አልነበረም ያ የተخለቁበት አኽላቅ የኖሩበት ስነ ምግባር والله እስልምናን ሰው እንዲያፈቅረው እንዲወደው ከነበረበት ያደገ እንዲሄድና ወደ ተሻለ ደረጃ እንዲደርስ ምክንያት ሆኖታል ምንም ጊዜ አልነበረም ጠላቶቻቸው እንደ ጠላት ሳይቆጥሩ ሰይድና አቡበከር ስዲቅ ጦር ሲያዙ ጠላቶቻቸው ጋር ጦር ሲዋጉ ህፃናትን አትግደሉ ለሊት ጦር እንዳትወሩ በለሊት እንዳትወሯቸው ሴቶችን በለሊት እንዳትወሯቸው ሱብሃንአላህ ጠላት በለሊት እንዳይወረር ለምን ያጠቃ ችግር እየፈጠረ በለሊት አትወሯቸው ለምን ለጦርነት ብቁ ያልሆኑ ሴትና ህፃናት ይደነግጣሉ ሰው ጠላት እንዳይደነግጥ የሚያስብ ሱብሃንአላህ ይሄ ስብዕና ነበር እነዛ ሰዎች እንዳትቆርጡ ይሄ አኽላቅ الحرب በየትኛውም ጦር ላይ ታይቶ አይታወቅም إذا دخلوا ملوكا أفسدوها وجعلوا قرية أفسدوها وجعلوا عزة أهلها أذلة وكذلك يفعلون يطور بحريه نو طفات نو إفساد